ሰላም ጤና ይስጥልኝ። እንኳን አቡነሽ ማዕድ በሰላም መጣችሁ። ዛሬ ይዤላችሁ የመጣሁት በአረብ ሀገር በጣም ተወዳጅ የሆነ ብሪያኒ በሪቢያን ይዤላችሁ መጣሁ። ሪቢያን ብሪያኒ በጣም ቆንጆ አሰራር ነው፣ ትወዱታላችሁ። በደንብ አድርገን በሎሚ እናጥበዋለን። ካጠብነ በኋላ ውሃው ጠንፍፈን ዝንጅብልና ነጭ ሽንኩርት የደቀቀን እንጨምራለን። ፓብሪካ በርበሬ የማያቃጥለውን እንጨምራለን። በመቀጠል ቆንጆ በርበሬ እንጨምራለን። አሁን ጨምሮ እርድ ነው፣ እርድ እንጨምራለን። ከዛም ሌላ ቅመሞቹ ጨው እንጨምራለን። ዘይት ትንሽ ጨምረናል። ሎሚ ግማሽ ሎሚ ጨምቀን እንጨምርበታለን። በመቀጠል አብረን በደንብ አድርገን ከሎሚ ከቅመሙ ጋር እናሸዋለን። በዚህ መልኩ ካሸነ በኋላ የሚቀጥለው ዘይታችን እንጥዳለን። ዘይት በደንብ አድርገን ነው የምናግለው። ዘይቱ እንዳይበዛ እንዳያንስም መካከለኛ ዘይት እናደርጋለን። በደንብ አድርገን ካዋህድነው በኋላ ማቆየት የምትችሉ ትንሽ አቆዩት። ቶሎ ቶሎ መስራትም ይቻላል። መጥበሻችን አግለን ዘይት እንጨምራለን። ዘይቱ በዚህ መልኩ በጣም ሳይበዛ ሳያንስ እንጨምራለን። ልክ ዘይቱ ሲግልልን ያቀላቀልነው ሪቢያን በመጥበስ በዚህ መልኩ እንጨርሳለን። አሁን እናወጣዋለን። ወንፊት ላይ ዘይቱ እንዲጠነፈፍ ወንፊት ላይ እናደርገዋለን። እሱ ጠብሰን ከጨረስን በኋላ ትንሽ ቅቤ እናደርጋለን በዘይቱ ጋር። ሪቢያን በጠበስ ነው መጥበሻ በራሱ ትንሽ ዘይት ወይም ቅቤ ጨምረን ለሽንኩርት ማቁላያ እናሞቃለን። በዚህ መልኩ ሽርሚሪው በቁመቱ የተከተፈ ወይም ሽርሚሪ የተከተፈ ሽንኩርት እናቁላላለን። ሪቢያን ባቁላለንበት መጥበሻ ማለት ነው። በደንብ አድርገን እንዲህ ቡኒ እስከሚሆን ከጠበስነው በኋላ አሁን የምንጨምረው ነጭ ሽንኩርትና ዝንጅብል የተፈጨ እንጨምራለን። አሁንም አብረን በደንብ አድርገን እንጠብሳቸዋለን። እንዲህ ከጠበስነው በኋላ አሁን የምንጨምረው ቲማቲም ነው። ቲማቲም እንጨምራለን። ቲማቲሙ ራሱ ጎረድ ነው። እንደዚህ ልክ እንደ ሽንኩርቱ የተከተፈ ነው የምንጨምረው። ብናደቀውም ችግር የለም፣ ግን በዚህ መልኩ ሲሆን ጥሩ ይሆናል። አሁን ደግሞ የምንጨምረው ሶስት ቲማቲም ነው የምንጨምረው ወይም ሳልሳ ጨምረን እንደዚሁ አብረን እናቁላላዋለን። በጣም ሽታው ደስ ይላል፣ በጣም በደንብ ስለሚቁላላ። አሁን ደግሞ ያኔ ቃሪያ ያላችሁን መጨመር ነው። እኔ ቀይና አረንጓዴ ነው የጨመርኩት። ያላችሁ ነገር ጨምሩ። እዚህ ጋር ስፓይሲ ቅመም አለኝ፣ ትንሽ የሚያቃጥል ነው። ጨውና የአረቦቹ 7 ቅመም፣ ፓብሪካ፣ ቆንጆ በርበሬ ጨምሬያለሁኝ እና እርድ። አሁን እርጎ እንጨምራለን። አንድ እርጎ ጨምሬያለሁ። ባልሲኒ ጨምሬያለሁ ወይም የድንብላል ቅጠል ፍሬሹ ከትፌ ጨመርኩኝ። አብረን በዚህ መልኩ አዋህደን ትንሽ እናንተከትከዋለን። አሁን ቅድም የጠበስነው ሪቢያን አምጥተን ስጎ ላይ ወይም ቁሌቱ ላይ እንጨምረዋለን። ያው ሌላም ብሪያኒ በስጋም ቢሰራ በግን ቢሰራ ብሪያኒው እንደዚህ አንድ አይነት ነው ቁሌቱ። ዛሬ ግን የምንሰራው ሪቢያን ነው። በዚህ መልኩ በደንብ አድርገን ከቅመሙ ጋር እናዋህደዋለን። ትንሽ ከደን እናደርገዋለን እንዲዋህድ። እዚህ ጋር ለሩዛችን በሩዝ ስለሆነ የሚሰራ ለሩዛችን ውሃ ጥደናል። ጨው እንጨምራለን። ቆንጆ በርበሬ ቁንፍድና ቀረፋ፣ ሄል፣ ትንሽ ድንብላል ቅጠል ከትፌ ጨመርኩበት። ውሃው ልክ ሲፈላልኝ ሩዜን ግማሽ ሰዓት የተዘፈዘፈ ሩዝ ነበር፣ ውሃው ጥልዬ ጨመርኩት። ያበሰልኩ ነው። በደንብ ሙክክ ብሎ መብሰል የለበትም። በዚህ መልኩ ትንሽ ሲቀረው አውጥተን እናጠነፍፈዋለን። ውሃውን እንደፋዋለን። አሁን በቅቶታል። በጣም ያምራል። ቆንጆ ሆኖ ነው የበሰለው። አጠነፈፍኩት። በቃ አሁን ማስተካከል ነው የጀመርኩት። በባዶ ድስት ላይ ሩዝ እንጨምራለን። ግማሽ ሩዝ ከታች እንጎዘጉዝለታለን። እንዲህ ካረግን በኋላ ቅድም ያቁላላ ነው ቁሌቱ ወይም ሪቢያኑ በመሃል እንጨምረዋለን።
በዚህ መልኩ ሁሉንም አስተካክለን አዳርሰን እንጎዘጉዝለታለን በመሃል ማለት ነው። አሁን የምንጨምረው ትንሽ የድንብላል ቅጠል ፍሬሹ ነሰነስኩበት። መልሰን ደግሞ ሩዙ ከላይ እናደርጋለን፣ የቀረው ሩዝ ማለት ነው። ከላይ በዚህ መልኩ ስታነሱ ሩዙ እንዳይሰባበር ቀስ ያላችሁ በዘዴ አንሱት። በዚህ መልኩ ደርድሩት፣ በጣም እንዳይቦካ። ከቦካ እንደዚህ ስናነሳው በጣም ይጨማለቅብናል እና ትንሽ ሲቀረው ማውጣት ሩዙ ማለት ነው። ማጠንፈፍ ለምን እዚህ ውስጥም ስለሚቆይ ትንሽ እሳት ላይ በጣም እንዳይጣበቅብን። አሁን ከላይ ትንሽ ያስቀረሁት ቅድም ቁሌቱ ሳትጨምረው ነበረኝ፣ እሱ ከላይ ያረኩበት ሎቢያን ማለት ነው። እና የተጠበሰ ሽንኩርት ትንሽ ቅቤ አርጎቼ የተነጠረ ቅቤ ላዩ ላይ ያፈሰስኩበት እና ድንብላል ቅጠል ትንሽ ነሰነስኩኝ። እዚህ ጋር ደግሞ የብሪያኒ ከለር ነው፣ ቢጫ ከለር ነሰነስኩኝ። እናንተ በውሃ በጥብጣችሁ ወይም በቅቤ በዘይት በጥብጣችሁ መጨመር ትችላላችሁ። ዝም ብሎም መበተን ይቻላል። ለከለር ብቻ በአንዱ በኩል ብቻ ነው የምንጨምረው። ከለሩ በኋላ ሲወጣ ያምራል ከነጭ ጋር። እዚህ ጋር ቀስኬት ሽፍን አድርጌዋለሁ እንፋሎት እንዳያወጣ። ድስጡ ክዳኑ ከደንኩት በቅቶት አውጥቼዋለሁ። በዚህ መልኩ አያችሁት ከለሩ ሲያምር። በዚህ መልኩ አውጥተን ጨርሰናል። በጣም ቆንጆ ብሪያኒ ነው የሆነልን።